ክቡራን ተመልካቾቻችን ይህ በቀጥታ የሚተላለፍላችሁ ከቦሌ ኤርፖርት ነው። መጪው የኢትዮጵያ ሚሊኒየምን በማስመልከት ብዙ የውጭ ሀገር ዜጎች ወደ ሀገራችን እየገቡ ይገኛሉ። ለዛሬም በእንግድነት ያዝናቸው አንድ ከሶማሊያ ሀገር የመጡ ባለሀብት ናቸው። እንደው ስለሳቸው ባጭሩ ብናገር እኚህ ባለሀብት በሶማሌ ውስጥ በጣም የተከበሩና ሶማሌን ወደፊት በጣም ወደ ብልጽግና ደረጃ ያደርሷታል ተብሎ የሚጠበቁ ባለሀብት ናቸው። እውነት ለማጋነን አይደለም። እኚህ ባለሀብት ቢልጌት ራሱ ከዛሬ ነገ ከአንደኝነት ደረጃ አንስተው ይገለብጡኛል እያለ በአይነ ቁራኛ የሚከታተላቸው ባለሀብት ናቸው። ከሳቸው ጋር አንዳንድ ነገር እናገራለን። ወደ እሳቸው ማራቸዋለሁ። ስማቸው ሚስተር ኮልኮሌ ቆሌ ቀንበሌ ይባላል። ሚስተር ኮልኮሌ lagi topek ini sih ya aku ni. La kalau di sini lagi itu aku lera mau malah ke sini sih aku itu aku ya apa. Ane ኢትዮጵያ ሀገር በመምጣቴ በጣም ደስታ እየተሰማኝ ይገኛል እና በጣም ደስ ብሎኛል። ማለት ነው ጓይ ደለ ጋር ያቀሙ ያለ ኮኔ ጓይ ዝገ ለግራ ይጀማ ማለት ያለው በጣም ደስ የሚል ነገር ነው። እዚህ ጋር ያለው ወጣት ቢሆን ጥሩ አቀባበል እያደረገልኝ ነው። ገርማቸው ሁሉም ባንድ ላይ ሆኖ እና ኢትዮጵያ ውስጥ ያለው ብሔር ብሔረሰብኝነትና ባህላቸው በጣም ደስ የሚል ሆኖ አግኝቻለሁ። ያቆንጃኒ ኮሶሞ ኦሮሞም ቢያማ አማራም ዲሸረገ ትግሬም ዳጉሽ ጋር አሁን ሁሉ አረኛ ቆይቼ ደውዝቦችም ቢሆን በጣም ያኮራ ባህል ነው ያለው። ሌላው ሁሉ ማላረግ ቸዋይ ሁሉም ደስ የሚል ባህል ነው ያለው። ያቆይ ያገዩ ጉርጆይ ሁሉ ቆይ ግን ጉርጆ ማለት ወይ ለምን ሲጋባ እኔ ገርማቸው በጣም ተጫዋች ነኝ። ተጠጥተና በቃ ነው ወይ ቹሊ ዲግራ ወይ ማለት ይሄ ወይ ሁሉ ጉርኛ እንቅላፍ ይተፈጠረው እናስብበት ነውና ማሰብ አለብን። አዎ ዶሮ ይሄ ማለት ይሄ ያው ዛሬ ለኢትዮጵያ ብዙ ማደርገው ነገር አለና አንዱን እንኳን ነግራችሁ ፈልጋለሁ። ማለት እሺ ማበቁ ማለት አደረሽ እና ለሚሊኒየም እስከ አንድ ወር ባለው ጊዜ ውስጥ ለሚወለዱ ህፃናቶች በሙሉ አድጉሽ ለሄደ አድጉ ልሽ አዱ የጋኝ ለእያንዳንዳቸው 50 ሺህ ብር ሰጣለሁ። አድጉሽ ለአዱ ለእያንዳንዳቸው 50 ሺህ ብር ሰጣለሁ። አድጉሽ ለአዱ ያው ማለት ለእያንዳንዳቸው 50 ሺህ ብር ሰጣለሁ። አላልኩም እንዴ አላልኩም ማርያም አላልኩም። ለምን ሰው ታሳስታለህ አንተ? እናንተ እኮ አላቅም ብትል ምን አለበት? ወጣኝ እንደው በመቤት ያወጣኝ ስታስበው እንዴ ተናግሬ ያውቃለሁ። አማርኛ ይችላሉ ዝም ጠንቅቄ አወቅሽ ሲሏት የባሏን መጽሐፍ አጠበቻል። እሺ